ዓለም ጨለማና ዝምተኛ በሚሆንበት ጊዜ ተስፋ የመጨረሻው ብርሃን ይሆናል። በ19 ወሯ ማየትና መስማት የተሳናት ያቺ ሕፃን ልጅ የዓለምን እይታ ትቀይራለች ብሎ ማን ገመተ? ዛሬ የጽናትና የጀግንነት ምልክት የሆነችውን የሄለን ከለርን ድንቅ ታሪክ እንቃኛለን። እንኳን ደህና መጣችሁ የሚዲያችን ቤተሰቦች። A part of their so-called act was later filmed. It is the only existing record of Annie Sullivan's voice. When I saw Helen Keller first, she was 6 years and 8 months old. ሄለን ከለር በህፃንነቷ ባጋጠማት ከባድ ህመም ምክንያት ማየትና መስማትን አጣች። ለሷ ዓለም ሙሉ በሙሉ በጨለማና በዝምታ የተዋጠች ነበረች። ነገር ግን ይህ ፈተና እጣ ፋንታዋን እንዲወስን አልፈቀደችም ነበር። በአስተማሪዋ አን ሱሊቫን እርዳታ በጣቶቿ ንክኪ አማካኝነት ከዓለም ጋር መነጋገር ጀመረች። ትግሏን ጽናቷን በ1904 እንደ አውሮፓውያን አቆጣጠር የታሪክ አዲስ ምዕራፍ ከፈተ። በዓለም ታሪክ የመጀመሪያ አይነ ስውርና መስማት የተሳናት የዩኒቨርሲቲ ዲግሪ ተመራቂ ለመሆን ቻለች። She felt it. Then I made the T. She feels it with the finger on her lips, on my lips. Then I put the two letters together to form the word it, and the first word was learned. ሄለን 12 መጽሐፍትን በመጻፍና በዓለም ዙሪያ በመዘዋወር ስለ አካል ጉዳተኞች መብት የተሟገተች የጽናት ምልክት ናት። እሷም እንዲህ ትላለች፣ በዓለም ላይ ካሉት መልካም ነገሮች ሁሉ የሚበልጡትን ማየትም ሆነ መንካት አይቻልም፣ በልብ ብቻ ነው የሚሰሙት። ይህ ታሪካችን ካነቃቃችሁ ላይክ እና ሰብስክራይብ በማድረግ የጽናት አርአያ የሆኑ ድንቅ ሴቶቻችን እንዲሁም ድንቅ ወንዶቻችንን ታሪክ በቋሚነት ይከታተሉ። እናመሰግናለን። A part of their so-called act was later filmed. It is the only existing record of Annie Sullivan's voice.